ዲሞክራሲን የሰበከው የመጀመሪያው ሃይማኖት ኢስላም እንደሆነ ታውቃላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተለያዩ አይነት ጽሁፎች የተለያዩ ምሁራኖች ስለ ነቢያችን መሐመድ ስለ ኢስላም ከተናገሩት እንግዲህ ባለኝ አቅም አካፍላችኋለሁ። እናንተም ከተመቻችሁ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳይረሳ። ታዋቂዋ ህንዳዊት የቅኔ ሴት እንዲህ ትለናለች። የመጀመሪያ ሃይማኖት ነበር ያ ዲሞክራሲን የሰበከውና የተገበረው። ምክንያቱም በመስጂድ ውስጥ የሶላት ጥሪ የተሰማና አምላኪዎች የተሰበሰቡ ጊዜ ገበሬውና ንጉሱ ጎን ለጎን ተንበርክከው ታላቅ አምላክ ብቻ ነው ብለው ሲያወጁ ያኔ ነው የኢስላም ዲሞክራሲን በቀን ውስጥ 5 ጊዜ ይተገበራል ትለናለች። አልሐምዱሊላህ አልሐምዱሊላህ ሱመ አልሐምዱሊላህ። እንግዲህ አውሮፓውያኖች በተለይ በቅርብ ጊዜ ጀምሮ ኢስላሞፎቢያ ዘመቻቸው በተለያዩ ሚዲያዎች ሲያውጁ ይታያል። ነገር ግን ኢስላም እነሱ ከሚሉት በላይ መሆኑን ያው በእንደነዚህ አይነት ታዋቂ ሰዎችና በእንደነዚህ አይነት ሰዎች ሲብራራና ሲገለጽ ለዘላለም ይኖራል። እውነትም ዘላቂ ነው፣ ውሸትም ጠፊ ነው። በእርግጥም ውሸት ላይ እውነትን እንጥላለን፣ ያፈራርሰዋል። ውሸትም በባህሪው ጠፊ ነውና ይላል አላህ ሱብሓነሁ ወተዓላ። አልሐምዱሊላህ አብራን የመተል